ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን የኦሮሞ ነጻነት ሰራዊት ልዩ ኃይል በአዲስ አበባ ዙሪያ እንዲሁም በመስራቅና በመራብ ሐረርጌ ውስጥ በወያኔ ደህንነት ባለስልጣንና እንዲሁም ሰላዮች ላይ እርምጃ ወሰደ ጥር 28 2013 ዓመተ ምህረት በአዲስ አበባ ዙሪያ ገላን ጉዶ በተባለው አካባቢ የወያኔ ቱባ ሰላይ ሽፈራው ገረመው በተባለው ሰላይ ላይ የማያዳግም እርምጃ ወስዷል ሹፌሩንም አቁስሏል ይህ ሰላይ የጽዳት ክፍል ምክትል ኃላፊ ሆኖ ሲያገለግል ከአዲስ አበባ ወደ ገላን የሚወስደው የቆሻሻ ቱቦ እንዲነሳ ህዝቡ ቢጠይቅም በተደጋጋሚ እምቢተኝነትን ገልጾ ፍቃዱን ሳይሰጥ እንደቀረ ተገልጿል በዚህ ምክንያት የኦሮሞ ነጻነት ሰራዊት እርምጃውን ወስዶበታል በተያያዘ ዜና ጥር 28 2013 ዓመተ ምህረት የኦሮሞ ነጻነት ሰራዊት ልዩ ኃይል በመራብ ሐረርጌ ዞን ሜሶ ወረዳ ልዩ ስሙ አራዳ ሮባ ኦዳ በተባለው አካባቢ ብርሃኑ በተባለ 50 አለቃና እንዲሁም ሐሰን ሁሴን በተባለው ተላላኪ ላይ የማያዳግም እርምጃውን ወስዷል ኦነግ ገልጿል ጥር 26 2013 ዓመተ ምህረት በምስራቅ ሐረርጌ ዞን ድሬዳዋ ከተማ ውስጥ ሳቢያ በተባለው ቦታ ላይ የኦሮሞ ነጻነት ሰራዊት የወያኔ ከፍተኛ ደህንነት ባለስልጣን በወሰደው እርምጃ አብነት ሀጎስ የተባለውን ገሎ ታደሰ ጌትነት የተባለውን ደግሞ ጉኛ እንዳቆሰለ የኦሮሞ ነጻነት ግንባር አሳውቋል መንግስት በአሸባሪነት ወንጀል ክስ የመሰረተባቸው የ29ኙ የሙስሊም ተከሳሾች የፍርድ ሂደት ያዛባል የተባለውና ኢትዮጵያ ቴሌቪዥን ማክሰኞ ምሽት ማሳየት የጀመረውን የጂሃድ ርህርካት የሚል ርዕስ የተሰጠው ዘጋቢ ፊልም እንዳይታይ የተከሳሾቹ ጠበቆች ለፍርድ ቤት ይግባኝ ማቅረባቸው ታውቋል በ29ኞቹ ተከሳሾች ላይ የሚቀርበውን የምስክርነት በዝግ የሚመለከተው ፍርድ ቤት የተባለውን ፊልም እንዳይታይ ማገዱ ታውቋል እንዲሁም ሆኖ ዘጋቢው ፊልሙ መታየቱ አልቀረም የዘጋቢው ፊልም ማቅረብ የሙስሊሞችን ጥያቄ ሊያዳፍን አይችልም ሲል አንድነት ለፍትህ ለዲሞክራሲያዊ መግለጫ አወጥቷል በሂውስተን ቴክሳስ ፌብሩዋሪ 2 2013 ዓመተ ምህረት ሸነንገዳ የኦሮሞ ኮሚኒቲ የአንድ አመት ክብረ በዓሉን ቁጥሩ በርከት ያለ የኦሮሞ ተወላጆች በተገኙበት በደመቀ ሁኔታ አከበረ ይህ ኮሚኒቲ በአንድ አመት ውስጥ ያከናወናቸውና ወደፊት ሊሰራቸው ያቀዱትን በመረቃ ስነ ስርዓት ላይ የተገኙ የኦሮሞ ተወላጆች ገልጸዋል የኮሚኒቲው ፕሬዝዳንት እንዳሉት ሸነንገዳ ከአንዱ ይበልጣል ወይም እኔ ይበልጣለሁ ብሎ ለመታየ ሳይሆን የኦሮሞ ህዝብን ለመርዳት የቆመ ነው ሲሉ ገልጸዋል ካዮኒሳ ኦሮሞ ወልት ፊዶፍ ካዮኒሳ ወልብራ ዳባቾፍ ካዮኒሳ ሆ ኩፍተ ሆ ረከተ ወልት ዱፉፍ ሆ ዲበምተ ወልባብሲፍ ስለከናለ ኤፊ ሸነንገዳ ኦሮሞ ኮሚኒቲ ጅራች ኦሮሞ ኮሚኒቲ ጅራቹ መሳቱ ሂስተን ከጨታ አጋሜ አም ዋቶ ኮኒሲኒቲማ ጆሌ አሲፍ
እንዳሉት ከሆነ ሸነንገዳ የኦሮሞ ኮሚኒቲ ከተለያየ ስደተኛ ከሚቀበሉት ድርጅቶች ጋር በመጻጻፍ የኦሮሞ ተወላጆች ወደ ሂውስተን ቴክሳስ በሚመጡበት ሰዓት ከዚህ ሸነንገዳ ኦሮሞ ኮሚኒቲ ጋር ግንኙነት እንዲያደርጉና ሸነንገዳ የኦሮሞ ተወላጆችን ተቀብሎ ሀገር ሊያሳይ ሊያስተምርና አንዳንድ ነገሮችን ሊያሟላላቸው እንደተዘጋጀ ገልጿል። እንደሚታወቀው ቀደም ብሎ በፍቃድ ወስዶ ሲንቀሳቀስ የነበረው የኦሮሞ ኮሚኒቲ በሂውስተን ቴክሳስ ከሱ ጋር አብሮ ለመዋዋድና አብሮ ለመስራት ሸነንገዳ ቆርጦ እንደተነሳና ዝግጁ መሆኑንም ገልጸዋል። ዩኒቨርሲቲ የሙስሊም ተማሪዎች ተቃውሟቸውን ገለጹ። ከ500 የማያንሱ የሙስሊም ተማሪዎች በስታዲየም አካባቢ በመሰብሰብ ጥያቄያቸው መልስ እንዲያገኝ ጠይቀዋል። በደህንነት ኃይሎች ታፍነው የተወሰዱ ተማሪዎች ያሉበት ሁኔታ ዩኒቨርሲቲው እንዲያሳውቃቸው ተማሪዎቹ ጥያቄ ያቀርበዋል። የዩኒቨርሲቲ ባለስልጣን ዲን ለስብሰባ ከአካባቢው መራቃቸውና መልስ ሊሰጧቸው እንደማይችሉ ለተማሪዎቹ ቢገለጽም ተማሪዎቹ በተቃውሞ ገፍተውበታል። በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት ድረስ ተማሪዎቹ በስታዲየም በመሰብሰብ ተቃውሟቸውን እየገለጹ እንደነበር ለማወቅ ተችሏል። በስታዲየም ዙሪያ ፖሊስ አካባቢውን ከቦ እንደነበረና ተማሪዎችንም እያሰረ እንደያዋከበ እንደነበር ለማወቅ ተችሏል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። አውስትራሊያ ታላላቅ ስብሰባዎችን አካሂዳለች። ይሄንን ጉዳይ ሊገልጹልን አቶ አብደታ ሆማ በስልክ መስመር ላይ ይገኛሉ። በቅድሚያ ለቃለ መጠይቁ ፍቃደኛ ስለሆኑ አቶ አብደታ ሆማ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም አቶ አብደታ፣ በአውስትራሊያ የተካሄደው ስብሰባ ዓላማው ምንድን ነበረ? ስለምንስ ተካሄደ? ዓላማው ስብሰባው የተደረገው በአባው ካመጨምሳና አባው ሸኔጉሚ በጋራ ለህዝብ ለኮሚኒቲና ለአባላቱ አንድ ላይ ሆኖ መግለጫ ለመስጠት ነው የነበረው። እሱም ደግሞ እንደምታወቀው ባለፉት ወራት ውስጥ አባው ካመጨምሳና አባው ሸኔጉሚ ከ10 ዓመታት በላይ ተለያይተው ሀሳብ አለመግባባት ተለያይተው የነበሩት አንድ ላይ በመሆን አሁን ያን አንድ ላይ መሆናቸው ለኮሚኒቲውና ለአባላቱ ለመግለጽ ነው የነበረው። መልካም። የስብሰባው ታዳሚ የነበሩት የኦሮሞ ተወላጆች የነበረውን ስሜት ይግለጹልን። ምንድነውስ የተላለፈው? የመግለጫው ይዘትስ ምን ይመስል ነበረ? የስብሰባው ታዳሚዎች የነበረው ስሜት በጣም የሚገርምና የሚያስደስት ያልተጠበቀ አይነት ሰዎች ባለፉት ጊዜያት ውስጥ የነበሩትና አለመግባባት አለመኖር ምን አይነት ችግሮች እንደፈጠሩ በመረዳት በጣም ከመነቃቀስና መተቃቀፍ የወደፊት ዓላማችን ምን እንደሆነ ስላለፈው ነገር ተመልሰን መነጋገር አያስፈልግም በማለት አንድ ላይ ሆኖ እጅ ለእጅ ተያይዘው ቶኩማ የልማን ኦሮሞ ቶኩማ የሚል ዘፈን በመዝፈን እንባ ላይ ተራራይተው የነበረው። ዞሮ ግን በስብሰባ ላይ የተገለጸው ነገር ጉዳዮች ከተፈጠሩት ሁኔታዎች አለመግባባት እንደነበረና አሁን ተመልሶ መግባባት እንደመጣ ወደፊትም የጀመርነው የትግል ጉዞ የበለጠ እጅ ለእጅ ተያይዘን ወደፊት እንድንራመድ የሚል ነው የነበረው። መልካም። እንግዲህ እንደገለጹልኝ የሁሉም የኦሮሞ ልጅ ከስተቱ ተምሮ እጅ ለእጅ ተያይዞ ለነጻነት መጓዝ የግድ ያስፈልጋል ብለው ወስነው ወደ አንድነት መጥተው እየታገሉ ይገኛሉ። በሌላ በኩል ደግሞ በኢትዮጵያን ዲሞክራት ለማድረግ እየተንቀሳቀሱና ስብሰባም ሲያካሂዱ እንደነበረ ሰምተናል። እናንተ ባላችሁበት ስቴት ሌላ ስብሰባም ተደርጓል። የስብሰባው ዓላማና ምን ያህል ህዝብ ተገኘ ያንንስ ያቃሉ? ምን ይሉናል እስኪ ስለሱ?
ያደረገው በማግስቱ ነው ስብሰባውን እነሱ ስቴት የጠሩት እነዚህ ወልደጂ ኦሮሞ የሚል አዲስ የተፈጠረው ድርጅት ነው ወይም ግለሰቦች እንበላቸው በአሁኑ ሰዓት እነሱ የጠሩት ይገርማል ስለ ነጻነቱ ስለ ኦሮሞ ህዝብ ዓላማ ለምን ኦሮሞ እንደምታገል ለምን ይሄ ሁሉ ደም እንደምፋሰስ ለምን ስንት ወንድሞቻችን እንዳጣን የሚገባቸው ሰዎች አልሄዱም በዚህ ስብሰባ ላይ መሳተፍም አልፈለጉም እንደገናም ደግሞ በኮሚኒቲያችን ውስጥ እንኳን በአስቸኳይ ስብሰባ ጠርቶ ኮሚኒቲው ራሱ ይሄ ነገር እኛንም የሚመለከተን አይደለም ጉዳዩም ደግሞ ለእኛ ለታሪካችንም ለግባችንም የሚበጀን አይደለም እኛ ከዚህ ነፃ ነን ብሎ አናውንስ አድርጎ ነበረ ከሁለት ቀን በፊት ስብሰባውን ከማድረጋቸው ከሁለት ቀን በፊት ማለት ነው ስለዚህ ህዝቡ አልሄደም የሄዱት የዚህ እነሱ የፈጠሯቸው በተለያዩ ነገር የደለሏቸው ሰዎች ቤተሰቦቻቸውን ህፃናትን ይዘው ነው የተገኙት እና በጣም አነስተኛ ሰው ነው የተገኘው ከዛም የተገኘው ሰው ራሱ አንድ ጥያቄ ለመጠየቅ ነው ሄደው ለምን ይሄ ነገር ይሆናል ለምንድን ነው ሌላ አዲስ ድርጅት መፍጠር የሚፈልገው የምን ጥያቄ ለመጠየቅ ነበር የሄዱት ለዛም ረብሻ ሆኖ ጫጫታ ሆኖ ጥያቄ መመለስም አልቻሉ ጥያቄ ያለመመለስ ማታለን የሚል አይነት ነበር ስብሰባውን የሚመራው ግለሰብ ሌንጮ ባቲ ሲገልጽ ነበረው እና ጫጫታ ሆኖ ስብሰባው በስነ ስርዓቱ ሳይጠናቀቅ ነው የተበተነው እኔ ያለኝ መረጃ አቶ ሌንጮ ለታና አቶ ዶክተር በየነ ሶባ እንዲሁም ሳቶ ሌንጮ ባቲ እንደሚገኙ ነበር ያለኝ መረጃ እነኚህ ሁለት ግለሰቦች ተገኝተው ይሆን የፖለቲካ አመራሮች አልተገኙም የተገኘው ሌንጮ ባቲ ብቻ ነው የነበረው አንድ ሌንጮ ለታ ቢመጣ ኖሮ ከፍተኛ የሆነ ችግር ነበር የሚገጥመው ነበረው ህዝቡ መምጣቱን እንኳን ሲነገር በሬዲዮ ሰው ሁሉ ሲላቀስ ነው የነበረው ትላንትና ሲነግረን የነበረው ትላንትና ሲነግሩን የነበረው ስለ ነጻነት ነው ከነዚህ ገዢዎች እጅ የምንወጣበት አይነት ነገር ነበር ሲነግሩን የነበረው ዛሬ ደግሞ እሱንም ገልብጠው ሌላ ነገር ሲነግሩን የሚመጡ ሰዎች እንዴት እናያለን እንዴት ነው የነበረው እንደምመስለኝ ይሄ ኢንፎርሜሽን ስለደረሳቸው በዚህ ጉዳይ ላይ መምጣቱን አልፈለጉም ሁለቱም ግለሰቦች ማለት ነው ብዙ ሰዎች የነሱን ታሪክ ትላንት የሰሩትን ታሪክ ዛሬ ደግሞ ያዙትን ታሪክ ጎን ለጎን ይዘው በጥያቄ ነበር የቀረበው ይሄንንም በስካይፕ ቀርበው ማለት ነው ሁለቱ በስካይፕ ቀርበው ህዝቡን ለማነጋገር ሞክሮ ነበር ግን በቃ የሆነው እና አልተሳካላቸው ሊሆንም የሚችል አይደለም ይሄ በመሆኑ ራሱ በእኛ ባደረግንበት ስብሰባ ላይ የኦኤልኤፍ ሜምበርስ ሸኔና በቃ መጨውም ማዕከል በተደረገው ላይ እንኳን ህዝቡ ሲላቀስ ይሄን ደግሞ እንዴት እንሰማለን ጆሮአችን መስማት የማንፈልገው አይነት ነገር ነው ብሎ ሲላቀስ ነው የነበረው እና ይሄን ኢንፎርሜሽን ሁሉ ያሉት ሜምበርሶች የነሱ እንትኖች ስለሚሰሙ ይሄን አስተላልፈው እዚህ ላይ መሳተፉን ፍላጎቱ አልነበረም ይህን ስራቸውን በዛው በተደበቁበት አይነት መንገድ ነው መቀጠል የፈለጉት ማለት ነው በአውስትራሊያ የሚገኘው የኦሮሞ ተወላጅ እንቅስቃሴ ምን ይመስላል የኦሮሞ ኮሚኒቲ በአውስትራሊያ ጠንካራ እንደሆነ ይናገራል ሚስጥሩ ምንድነው ምን ያህል ትሆናላችሁ በአክል እንሆናለን በጣም ብዙ ነን እዚህ ያለነው በርካታ የኦሮሞ ልጆች ናቸው ያሉት በእውነት ደግሞ ማንነታቸው የሚሰማቸው አንድ ነገር ሲፈጠር በጋራ ወጥተው የሚታገሉ የኦሮሞ ልጆች ናቸው ያሉት ምስጢሩ እዚህ ያለው ህዝብ የቆሰለ
ወንድሙን ያጣ አገሩን ያጣ በገዛ አገሩ ላይ መኖር ተስኖት ተሰጥቶ በሰው ሀገር ላይ መኖር ስሜት የሚሰማው ህዝብ አንድ ነገር ሲፈጠር ይገነፍላል በአንድነት ይነሳል ይሄ ነው ያለው ማንኛውም የኦሮሞ ልጅ ያለው ውስጡ ያለው ስሜት ነው ያለው ይሄ ሌላው አንዳንድ ተሳትፎች ከፍተኛ ተሳትፎች ይታያሉ ለምሳሌ የቱምሳ ቄሮ ብልሱማ ኦሮሞ ለመጀመሪያ ጊዜ በውጭ ሀገር ላይ የተቋቋመ በአውስትራሊያ ነው ህዝቡ ወጥተው ከቄሮ ጋር ያለውን ተሳትፎ በማንኛውም በሚፈለገው ነገር ሁሉ ከቄሮ ጋር መሆን እንደሚችል በተጠራ ጊዜ መልስ መመለስ እንደሚችል የሚፈለገውን ሰፖርት ሁሉ ማድረግ እንትኑን ሲገልጽ የነበረው ከዚህ በፊትም እንደገና አሉ ኮሚኒቲው እንደምታውቀው ወጣቶች ናቸው የሚመሩት በጣም የሚገርም ወጣቶች ናቸው የመሩ ያሉት የሚያስደስትና የነገ ሀገር ተረካቢዎች መሆናቸውን የሚተረዳበት ነው በጣም የማንነታቸው 24 ሰዓት የሚታገሉ ወጣቶች ናቸው አሁን የተፈጠሩ ያሉት እነዚህ ነገሮች ለትልቅ ሰዎችም ራሱ ኦኔ የተለየ ኦኔ የሆኑ ናቸው እና ይሄ ነው ያለው በአውስትራሊያ መልካም የመጨረሻ ጥያቄ ላደርግ የምፈልገው ነገር አለ የራስን እድል በራስ መወሰን የኦሮሞ ነጻነት ግንባር ይዞ እየመራ ይገኛል በሌላው በኩል ደግሞ ይሄ ዘመን ያለፈበት እየተባለ እየተጣጣለ ይገኛል በአውስትራሊያ የሚገኘው የኦሮሞ ወጣትና ነዋሪ ይሄንን ነገር ይደግፋል የራስን እድል በራስ በአውስትራሊያ የሚገኘው የኦሮሞ ተወላጅ እንዴት ይመለከተዋል በአውስትራሊያ የሚገኘው የኦሮሞ ህዝብ አንድ ትላንትና ይዟት የተነሳውን ማንነቱን የማስከበርና አገሩን የአገር ባለቤት መሆኑ አላማ በውስጡ እንደ እሳት እየነደደ ነው አሁን ጊዜ ያለፈበት አሮጌውን ኢትዮጵያ ጎትቶ መልሶ ለመተካት ወይም ደግሞ ለመገንባት ለመፈለጉት ማንም መስማቱንም የሚፈልግ ሰው የለም በአጠቃላይ ወጣቱ ጠቅላላ ይሄንን የሞተ ነገር መልሶ ለማስነሳት የሚታገሉት ተገዢዎች ቅጥረኞች የሚል አይነት ስንተቷቸው የጥላቻን ስቴቱ ነው የሚታየው በየቦታ ይሄ ቢሆንም ምን አይነት ጉዳት እንደሚያስከትል በሀገራችን ላይ በህዝባችን ላይ ምን አይነት ጉዳት እንደሚያስከትል በሚገባ ይወያዩበታል በአንዳንድ ስብሰባ ቦታ ላይ በአንዳንድ ግሩፖች ላይ መወያያ ነጥቦች ይሄ በታሪክ ሊሆን የሚችል አይደለም እስከ መጨረሻው እንዋደቅለታለን እንጂ ሊሆን የሚችል አይደለም የሚል ስሜት ነው ያለው ይሄ በአውስትራሊያ ውስጥ ሁለተኛ እንደዚህ አይነት ሀሳቦች ተነስቶ መወያየት የሚቻል አይመስለኝም ከህዝቡ ስሜት የተነሳ ህዝቡ የሚቃወመው ይሄ ነው የማይባል አይነት ስሜት ነው ያለው እንግዲህ እንደገለጽከው የራስን እድል በራስ የመወሰንን የኦሮሞ ልጅ ደግፎት እየታገለ እየወደቀ እንዳለ ይታወቃል እነዚህ ደግሞ አሁን የራስን እድል በራስ አላስፈላጊ ነው የዘመን ተለውጧል ኢትዮጵያ ውስጥም የተወሰነ ለውጥ አለ የሚሉ ሰዎች ትናንትና ሲናገሩት የነበረው ሌላ ነው ከምን የተነሳ ይመስልሃል እስኪ የሚገርም ነገር ነው ባለፈው ሳምንት ውስጥ የሆነ የወጣቶች ግሩፕ ቦታ ተገኝቼ ነበረ እነሱ የሚሉት ከሌላው ብዙ እነዚህ ልጆች ይህንን ሀሳባቸውን እንዲተረሰው መናገራቸው ገርሞኛል ይሄ ተገዢዎች ናቸው ለጥቅም ነው የሚንቀሳቀሱት አንድ እነዚህ አዛውንቶች ናቸው እድሜያቸው ተከብሮ ያለችው ጊዜ መጨረስ ሲገባቸው እስካሉ ድረስ አቶ ከሌ ለመባል በከፍተኛ ስልጣን ቦታ ላይ ራሳቸውን የማስቀመጥ ራዕይ ይሄ የሚታያቸው ሰዎች ናቸው እንደዚህ ያደረጉት ሌላው ደግሞ አንድ
ይሄ የኢትዮጵያዊነት መንፈሱ ትላንትና ውስጣቸው ተሰክስቦ የነበረው አሁን ካለው ሁኔታ ጋር ህዝብን ለማዋሸት ዓለም ተቀይሯል። ዓለም የት ተቀየረ? ማን ነው ነፃነቱን ራሱን ነፃነት አይጠይቅ ብሎ የምን ዓለም ያለው በእንደዚያ ነገር ወደ ህዝቡ ቀረቡ። ትላንትም በውስጣቸው ተሰብስቦ የነበረው ነገር ነው ገንፍሎ ይወጣ። አንድ በተለያዩ ድርጅቶች ውስጥ በኢትዮጵያዊነትን በውስጣቸው የሚጠቀጥቅ ድርጅቶች ውስጥ የነበሩ ሰዎች ናቸው። ለምሳሌ እነ ኢጫት እነ ምናምን የነበሩት ሌሎች ደግሞ ከአንዱ ድርጅት ወደ አንዱ ድርጅት ሲከዱ የነበረ ከአንዱ ወደ አንዱ ኦፖርቹኒቲ የፈለጉ ጊዜያቸውን የጨረሱ ሰዎች ናቸው። ወይም የራሳቸውን ጥቅም ብቻ እንጂ የሚሞተው የሚጠፋው ሪሶርስ ስለዛ ህዝቡ የሚዋደቅለት ከጎናቸው የሚወድቀውን ህዝብ ሳይታያቸው ለጥቅም ተገዢዎች መሆናቸውን ነው ወጣቱ የምናገር እና ይሄ አስገራሚና በጣም ካሽ የሆነ ታሪክ የማፍጠር አይነት ነገር ነው። በታሪክ ኢትዮጵያ ዲሞክራሲ ሊሰፍንበት አይችልም። ምክንያቱም ኤምፓየር ነች። ኤምፓየር በየትኛውም ዓለም ላይ ዲሞክራታይዝ ሆና አታውቅም፣ ልትሆንም አትችልም። ያ የሚገርም ነገር ነው። ባይሆን እዛ ውስጥ ያሉት እንደ ሌሎች ድርጅቶች አሉ እና እኮ ሌሎችም አሉ ገብቶ ከእነሱ ጋር መሳተፍ ሲቻል የእነሱንም ኃይል ለማዳከም እነሱንም ኃይል ለአውሬ ለመስጠት የተዘጋጁባቸው ይመስለኛል። በአንዳንድ በኩል ደግሞ ኦፒዲዮ ዛሬ በኦፒዲዮ ውስጥ ኦፒዲዮ ራሱን መብት የመጠየቅ ደረጃ ላይ ደርሷል። የነበረው ስህተት ያለፈውን ስህተቶች በመረዳት ዛሬ መብቱን የመጠየቅ ጉዳይ ላይ እየደረሰ ነው። ኦፒዲዮንም ራሱ ለማፍረስ የተዘጋጁ ተገዢዎች ናቸው ብሎ ነው ህዝቡ የምለው። እኔ የሚገባኝ በዚህ አይነት መልኩ ነው እና በጣም የሚያሳዝን ታሪክ ነው። ተከብሮ ጊዜያቸው የሚጨርሱ የተሻለ ሆኖ እያለ አለባሌ ነገር ይገኛል። መልካም እንግዲህ በመጨረሻ በዚህ በሸኔ ጉሚና በቃጫ ባደረጋችሁት ስብሰባ ላይ ህዝቡ ለአመራሮቹ የሰጠው ወይም የጠየቀውና የተናገረው አደራ ይኖር ይሆን? ያለ በጣም ከፍተኛ አደራ ከፍተኛ መልእክት ለመሪዎቹ ያስተላለፉታል። ሁለተኛ እንደዚህ አይነት ነገር እንዳይመለስብን ጥንቃቄ በተሞላበት ጊዜ ሳይፈጅ አንድ ላይ ሆነን ጉዟችን የምንቀጥልበት ፕላን አውጡልን። ከዚህ በኋላ ጆሮአችን አይናችን መለያየት አይነት ነገር ወይም ደግሞ አለመግባባት አይነት ነገር ማየት አይፈልግም የሚል አንዳንድ ሰዎች ቪዲዮ ሀሳባቸውን ወይም አደራቸውን ለመሪዎቹ ሲያስተላልፉ ነው የነበረው። የሚገርመው አይነት ነገር ህዝቡ ከውስጡ ገንፍሎ የምናገረው ነገር አቅቶት በእንባ ነው የሚዋጣው። ሁለተኛ እንደዚህ አይነት ነገር ለማየት አደራ ብሎ አደራውን ሲያስተላልፍ ነው የነበረው። መልካም በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጥዎት። መልእክት አለኝ። እኔ መልእክት ለአንደኛ ለእነዚህ ለመሪዎቻችን ማንም ምንም ሽምግልና መሀላቸው ቁጭ ብሎ ለማስታረቅ ሳይሞክር በባህላችንና በታሪካችን ላይ ዲፔንድ ሆኖ ለዚህ መግባባት መስረታቸው ከፍተኛ ምስጋና የሚገባቸውና ምሳሌ የሚሆኑ አይነት መሪዎች ናቸው። ለወደፊትም ሽማግሌ መፈለግ የተጣላ ግለሰብ እንደሆን ሽማግሌ መፈለግ አይነት ደረጃ የሚሄድ አይመስለኝም። ከፍተኛ ምሳሌ የሆኑት ምስጋና ለእነዚህ መሪዎቻችን ከፍተኛ ነው። ሌላው በአንዳንድ ቅጥረኞችና ተገዢዎች ትላንትና ያሉትን ነገር መልሶ ቀዝቃዛ ውሃ የሚጨምሩበት የተፈጠሩ ሰዎች ህዝባችን እንደዚህ በማየት መደናገጥ አለበት።
ብዙ አይነት ነገር አሳልፈናል። እንደዚህ አይነት ካዲ እንደዚህ አይነት የታሪክ ሻጮች ብዙ ጊዜ አሳልፈናል። በእንደዚህ አይነት ነገር መደናገር የለበትም። ብዙም አይጓዝም። ብጓዝም እነሱም ቢገቡም ለአውሬ የሚጋለጡበት ነው የሚሆነው። እና ይሄ ለህዝባችን ከፍተኛ ችግር እንዳይሆንበት ህዝባችን መረዳትና የድሉን እጅ ለእጅ ተያይዘው ራሱን የሚያስከብረው ማንነቱን የሚያስከብረው ራሱ ታግለው አንድ ላይ ቁሞ ጠላቱን ከሀገሩ ላይ ነቅለው ጥለው የሀገሩ ባለቤት ሲሆን ነው ማንነቱ የሚከበረው እና እንዳይደናገር አንድ ላይ ሆኖ መታገል እንዳለበት ነው። ሌላው ቄሮ ብልሱማ ኦሮሞ የሚያደርገው እንቅስቃሴ የሚያኮራና ነገ የዚች አገር ተረካቢነታቸውን እያሳዩ ስለሆነ እነዚህ ደከሜ ሰለቸ ከኔ ከጎኔ ወደቀ እንደዚህ አይነት በደል ደረሰብኝ ሳይሉ ልክ ትላንትና እያደረጉ እንዳለ አሁንም ጉዟችንን በእንደዚህ አይነት ነገር መቀጠል እንዳለብን ሰው ጥሪ የሚያቀርብላቸው። ሌላው በአንዳንድ ምክንያቶች በቃመጨውቻና በሸኔ ጉሚ የተለያዩ ምክንያት አንዳንድ አኩርፎ ወደ ቤታቸው ተመልሶ ቤት የተቀመጡ ታጋዮቻችን ነበሩ። እነዚህ ብዙዎቹ አሁን የተመለሱ ነው ያሉት። ስፔሻሊ አሁን በአውስትራሊያ ውስጥ ብዙ ተመልሰዋል። ወደ ትግላቸው ወደ ጓደኞቻቸው ተመልሰው አብረው ለመታገል ተመልሰዋል። ሌላም ሀገር ነው ያሉት፣ ሌላ ቦታ ያሉት። ተለያይተን ካለን አውሬ ይበላናል። አንድ ላይ ከሆን አውሬውን አስወግደነው የሀገር ባለቤት ይሆናል። በተባው ሀገር ላይ ነው ተራተፉ ከጎናችን በቀን እየወደቀ ያለው በእስር ቤት እየተቀለቀተ ያለው ከቄው ላይ እየተነቀለ ያለው ከትምህርት ገበታው ላይ እየተሰደደ ያለው ይሄ ሁሉ አንድነታችን ጠንክሮ ቢሆን ኖሮ ዞር ብሎ የማይል የለም። ይሄንን ለማስከበር ማንነታችን ለማስከበር አንድ ላይ መሆን ሰዎች ናቸው። ሂማን ቢንግ የሚያደርገውን የሆነ ግለሰብ የሚያደርገው ስህተቶችን እንደ ኦርጋናይዜሽን እንዳደረገው ነገር አድርገው በግለሰቦች ላይ ያኮረፉት ወደ ኦርጋናይዜሽን ማምጣቱ ጉዳይ እና አኩርፎ ቤት የመቀመጡ ጉዳይ ይጎዳና ይሄ ነገር ሁሉ ቀርቶ ከዛሬ በኋላ የሚያዋጣን ነገር አንድ ሆነን አንድ ክንድ ሆነን ወደፊት መጓዝ ነው እና ፕሌስ ወደ ትግል መድረካችሁ ተመልሳችሁ ትግላችሁን ቀጥሎ ጉዟችን በተጠናከረ መልኩ አድርገነው ይህንን ልወርቅ የተንቀዳገረ መንግስት ጥለነው ሀገራችንን እንቀበል እንውሰድ የሚል ነው መልዕክት። መልካም አቶ አብደታ ሆማ ለሰጡኝ ማብራሪያ በእውነቱ ከልብ አመሰግናለሁ። በሰይፈ ነበልባል ሬዲዮን ስምና እንዲሁም በአድማጮቼ ስም የበለጠ ለመደሰት ጠንክሮ መስራት ይጠይቃል። ስራ መሰራት አለበት። በእንግዲህ ይሄንን ይያልን እንሰናበታለን። ስለ ጊዜዎት ከልብ አመሰግናለሁ። በድጋሚ እግዚአብሔር ይስጥልኝ። ሰላም ይሁኑ። በጣም አመሰግናለሁ። በርቱ እናንተ ብርታት የኛ ብርታት ነው። በርቱ እንበረታ አንድ ላይ። እግዚአብሔር ይስጥልኝ።
አድማጮቻችን እያዳመጣችሁ ያላችሁት የሰይፈ ነበልባል የሬዲዮን ፕሮግራም ነው። ታዲያ ከዚህ በመቀጠል በሂውስተን ቴክሳስ የሸነን ገዳይ የኦሮሞ ኮሚኒቲ የአንድ አመት ባህሉን አክብሯል። ባልደረባችን ይው ወደዛው ተጉዞ ነበር። እስቲ ፕሮግራሙን አብረን እናድምጥ። ረብኑ ሀገር ጋር ኮሚኒቲ ከእና ፍቅድነ ከእና ረብኑ ሀገር ጋር አሜን ዋግኒ በልነ ከእና ጉድነ ከእና ተኩማ ከእና ነው ሀጃለት ዋግኒ ጉድነ ከእና ተኩማ ከእና ነው ሀጃለት tattaafi warri community asigootan ummatu waan nama gammachiisati ammallee tattaafri singootan kana cala akkattu haa guddatu haa dagaagu jenna haa guddatu haa dagaagu dhugaa dubbanne waggaa tokko kana keessatti eebbanaan jettanii eebba san caalaa badhaatu tokkoon qabu anaasoo haa qabeeku yeroo waggaa tokko gabaabaa kana keessatti yeroo 3 fi 4 hawaas naannoo kanaa wal gahee qophii adda addaa godhee sanirratti hawaasni keenya akka waliin dhufu akka wal beeku akka wal ammatu akka wal jalatu gochuudhaaf koominitiin kun tattaaffii nu godhe waan taphaati miti. Kanaafuyyuu ammallee guddinaa fi badhaadhina waaqni irra caalaa nu haa kennu jechaatiniin haasawa keessan seenu eebba kiyya asumarra dhaaba obbo Siteef sin dabarsa. Waaqayyo nagaan bulchee oolchee asiin nagahee nagaadhaan nu haa oolchine. Waaqayyo gamtaa nuuf haa kennu. Waaqayyo wal nu haa dhageessisu. Waaqayyo warra wal bira dhaabbatan nu haa taasisu. Hamtuu hamattuu Waaqayyo nurraa haa qabu. Beekaan keenya nuuf haa guddatu, nuuf haa jiraatu. Xinnaan keenya itti guddatu. Beekaan nuuf haa bulu. Kan irratti Waaqayyo itti guutu galatooma. Keenya kabajtanii
xinnaa guddaa oduu jedhin waan ergaa keenya dhageechanii dhuftanii fi baay'ee isin galateeffannaa. Baay'ee waan jedhuun qabu waan jedhu barreessa shanan gadaa Oromoo community baay'ee PowerPoint irratti nu dhiyeessee jira. Inni akka gaariitti nu ibsa. Ani xinnoo waan inni isiniin jedhu xinnuma maaliif waan tokko waliin dubbannee walitti dhufaatii keenya an ta'e waan tokko walumaan dubbannee xinnoo ani kara barreessaa keenyatti dabarsa. Amma dubbii har'a geenye kana akkanumatti lafa kaanee oggaa tokko hin geenye oggaa tokko ga'uudha baay'ee waa baay'ee laga baay'ee ceenee karaa baay'ee dabarre isaafis immoo namni keenya walitti dhufnee dhufaatii keenya immoo amma mirga dhufaatii keenya arguudhaaf har'a walitti dhufne walitti waan dhufne walitti dhufuuni maal qaba han jedhu irratti hundoofne walitti dhufaatiin wal arguuni walitti dhiyaachuuni qorra walirraa dhoowwudha. Ilmi namaa kafana hin uffata kafanaan uffatuu fi kana teeraa takka uffateen deemu isin qorra sila seensisuuf shaamizii tokko irraan hidhaata achumaan immoo kootii irratti hidhaata. Ilmaan Oromoo akkana hoonuu addaan deemne akkasumatti qorri nu seena qorri sunillee allafee seenu allafee illee nu cabsu hoo walitti dhufne gini qorri nu seenu wal bira dhaabbanna waliif dhaqqabna waliif geenya kana irratti hundoo'ee han dhaabbate malee kuni ilmaan Oromoo ebelu ilmaan Oromoo isa wal caaluudhaaf fi moti wal qarqaaruudhaaf wal qarqaaruu keenya immoo akkamitti argisiisna weettanii gizee baay'ee Oromoo han jedhu kunu baay'ee namni irratti heeregamee namni irratti dhumeeti Oromoo han jedhu maqaa biraa qabnaa maquma kanaafu nama keenya akkamitti beeksisna Oromoo jechuu kana Oromoo kana duraan Oromoo qabna Oromoo kana nama meeqatu nafsee isaa irratti wareegamee argama. Amma immoo maqaa Oromoo sanii walitti dhufuun keenya baay'ee nu gammachiisa. Dhugaan isin jedha. Sila kanaafuu har'a maquma Oromoo sanii dhageechanii bakka Oromoo wal geechutti argamuu keechanii baay'ee maqaa shanan gadaa Oromootiin isin galateeffata. Ittaansee shanan gadaa Oromoo community kaayyoon isaa wal caalu fi moti kaayyoon isaa wal dura dabruu fi moti kaayyoon isaa Oromoo walitti fiduuf kaayyoon isaa wal bira dhaabbachuuf kaayyoon isaa hoo kuftee hoo rakkatte walitti dhufuuf hoo dhibamte wal dhibamsiisuuf sila kanaa ta'ee fi shanan gadaa Oromoo community Oromoo community jiraachuma isaatu Houston keessatti dhagaame amma waa tokkoon isinitti hima ijoollee asi fiigicha kanaa dhuftee Chevron Marathon jedhan dhufanii turanii ijoolleen Oromoo kara nama 15-17 dhufan shanan gadaa Oromoo community simatee shanan gadaa Oromoo community laaqana affeere jennaani namni karaatti natti dhufee maallaan jedhe Oromoo community Houston keessa jira naan jedhe Oromoo community tube affeere jedhanii nutti himanii jedhanii anatti himan ay nuyi an affeere Oromoo community hin jira Houston keessa hin jira nutu affeere jenna baay'ee ka inoo diina keenya gammachuun kennu nama keenya gini gammachuu kennu maalifi ilmaan isaanii obboleewwan isaanii asitti isaan dhufanii kabajanii ijoolleen achi dhuftellee biyya irratti deemanii amma Facebook irratti wanna hunda katabanii ijoolleen takka akka qixxeessaa fa'aa in arganii baay'ee nu galateeffachaa jiru maalifi Oromoon hoo walitti dhufte baay'ee walii goona kuni amma calqaba sila kanaafuu kuni shanan gadaa Oromoo community waan qabu tokko kecha an baay'ee nama gammachiisu akkuma Sheikh Abdurrahman jedhe asitti
amantiin wanni tokko politikaan keechanji nu dugdaa wal qabannee wal qarqaarsan wal bira dhaabbachuudha wal gargaaruudha walitti dhufu sila kanaafu har'a ammoo oggaa tokko Oromoo community calqabamee oggaa tokko buunne an waan barbaachisu hunda waan nama keenyan gahu nama keenya walitti fiduudha nama keenya wal argisiisuudha nama wal barsiisuudha nama keenya walitti dhufnee waan rakkate tokko rakkoo isaatii dhaqqabuudha keenya har'a kunoo oggaa keenya oggaa shanan gadaa Oromoo keenya baay'ee itti gammanne isinillee gammachuu keenya wajjiniin gammanne jennee isin yaamne dhufuu keechanii ammallee deebisee baay'een isin galateeffadha galatooma ittaansee barreessan keenya waan PowerPointiidhaan qopheessee jira isammoo inni itti fufa galatooma bashannana wanni hunduu hin jira laaqanni hin jira maddi guutura isinumti nu bashannana isin jira galatooma በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንክ በሴፍ ሬዲዮን ስምና እንዲሁም በአድማጮች ስም ከልብ አመሰግናለሁ የስራ ድርሻህንና የምትወክለውን የኦሮሞ ኮሚኒቲ ስም ትገልጽልኛለህ ኦኬ በጣም አመሰግናለሁ ይሄን ቻንስ አግኝቼ በኢንተርቪው በመደረጌ ማለት ነው ምወክለው ሸነን ገዳ ኦሮሞ ኮሚኒቲ ነው የስራ ድርሻዬ የኮሚኒቲው ሴክሬታሪ ነኝ ማለት ነው ስምህን ማልበል ስሜ መዝገቡ ይባላል መልካም አቶ መዝገቡ እንግዲህ የሸነን ገዳ ኦሮሞ ኮሚኒቲ የአንድ አመት ክብረ በዓል ላይ ተገኝቼ ለመታዘብ ችያለሁ በርካታ የኦሮሞ ተወላጆች በአዳራሽ ውስጥ እንዳለ አይቻለሁ በሌላ በኩል ደግሞ ሁለት መሆናችሁ ነው በሂውስተን ቴክሳስ ውስጥ ሁለት የኦሮሞ ኮሚኒቲ አለ ማለት ነው ይሄ ነገር አይጋጭም actually የሚጋጭበት ምክንያት የለም ኦሮሞ ኮሚኒቲ በፊት ያለ ነበር ያው እንቅስቃሴ አላደረገም እንቅስቃሴ እንዲያደርግ ብዙ ግፊቶች ተደርገዋል ብዙ ኦሮሞዎች ከሀገር ቤት ሲመጡ ያለ ኮሚኒቲ መንገድ ላይ ይቀራሉ ሚረዳቸው ሰው የለም አንድ ሰው ከሀገር ቤት ሲመጣ የሚያቆሶ ከሌለ በስተቀር በጣም ችግር ላይ ነበር ያሉት ሶ ያንድ ሳይደረግ ሲቀር ሰው ብዙ በመከፋት የተነሳ ማለት ይቻላል አክቹአሊ ምንም ሰራ ሳይሰሩ ሲቀር ይሄኛ ኮሚኒቲ ክሬት ሆኗል ማለት ነው እና ይሄ ኮሚኒቲ እንትን ካለ በኋላ እንኳን ብዙ ችግር ያለ አይመስለኝም የሸነን ገዳ ኦሮሞ ኮሚኒቲ ዋናው አላማው ምንድነው የሸነን ገዳ ኦሮሞ ኮሚኒቲ ቀደም እንደ ፕሬዘንቴሽን ላይ እንደገለጽኩት ሶሻል ካልቸራል ኤዱኬሽናል የሆነ ለኮሚኒቲው ማሳወቅ ለኮሚኒቲው መንበሮች አንዳንድ ነገሮችን ማሳወቅና አንድ ላይ አብሮ ሆኖ በደስታም ሆነ በክፋት ኦር ላይክ አክሲደንት በሚገኝበት ጊዜ ላይ መተባበር ማለት ነው ያን ዋናው ዓላማው መልካም ቀደም ሲገልጽልኝ የቀደመው የኦሮሞ ኮሚኒቲ እንቅስቃሴ እንዲያደርግ በተደጋጋሚ ጥሪ ያደርጋችሁለት ነበር ያንን ደካማ ከሆነ ውስጥ ሆናችሁ ማጠናከር አይቻልም ሌላ ድርጅት ወይም ሌላ ኦሮሞ ኮሚኒቲ ከፍሎ መውጣት ኦሮሞን እንደመበተን ወይም እንደመክፈል አይቆጠርም እንዲህ ብትባሉ ምን ትላላችሁ No, actually እንደመበተን አይቆጠርም ለምን ኮሚኒቲው ተቋቋመው እነሱን ወይንም በማፍረስ ወይንም እነሱ ደግሞ እንደዚህ ያደረጉ በማለት ሳይሆን መስራት እስካልቻሉ ድረስ ሌላ ኮሚኒቲ ኦር ላይክ ሌላ ኮሚኒቲ መምጣቱ ቻንስ ያለ ነገር ነው ሶ ይሄ እንኳን እነሱን ወይንም ኦሮሞዎችን ለመጉዳት የተደረገ ነገር አይደለም ያለው ነገር መርዳት ነው ለምሳሌ ልበልህና አንድ ሰው ከኢትዮጵያ መጥቶ ማለት ነው ላይክ ወይም ሲቀበልና የተወሰነ ጊዜ ኬስ ወርከር ለሚያስቀምጠው ኮሚኒቲ ከሌለ የሰውዬ ምንም ነገር ማድረግ አይችልም ማለት ነው ስራ ማፈለግ አለበት መኪና አንዳንድ ነገር ማድረግ አለበት ገብቷል ሰው ከሌለ ያ እንደዛ ነገር አልተደረገም ማለት ነው ሶ ይሄ ኮሚኒቲ ህዝብን ለማገልገል የተደረገ ነገር ነው ማለት ነው ስለዚህ እናንተ ዋናው አላማችሁ የኦሮሞን ህዝብ በተለያየ ሀገር የሚመጣውን መንገድ ለማሳየትና ለመርዳት ነው የተቋማችሁ ማለት ነው ያም ብቻ ሳይሆን ያ ፓርት ኦፍ ዛት እሱም አንድ ክፍሉ ነው ግን አክቹአሊ አጠቃላይ ኦሮሞ የተባለ ሰው ወይ ተቸገረም ካለ እዚህ ውስጥም ካለ ከሌላ ማገርም ከመጣ ካለ ያ መርዳት አለብን ያ ነው ከተቀራው ኦሮሞ ኮሚኒቲ ጋር ተቀራርባችሁ የመስራት እድሉ ይኖር ይሆን ወደፊት ወይስ እንደ ሆድና ጀርባ እንደሆናችሁ ተቀጥሉ ነው ኖ እንደዛ አንቀጥልም ኦሬዲ ከሌላ ኮሚኒቲ ጋር ኮሙኒኬሽን አለ ሎካሊም ከኢንተርናሽናል የኔ ጥያቄ ከኦሮሞ ኮሚኒቲ በሂውስተን ካለው ጋራ አብራችሁ የመስራት ሁኔታችሁ ምን ያህል
ድረስ መንገድ ከፍታችኋል እናንተስ ሄዳችሁ ለማናገር ሞክራችኋል ወደ አንድነት እየተባለ ባለበት ሰዓት እናንተ ሌላ ድርጅት ወይም ሌላ ኦሮሞ ኮሚኒቲ መክፈሉ እንዴት ነው የምታዩት ለመቀራረብ ችላችኋል ያ ለመቀራረብ ችለናል አናግረናቸው ምንም ችግር የለብንም ምን ማላችሁ እንግዲህ እሱ መልስ ላይ እየተጠበቅን ነው ያለው መልስ ኦኬ የሸነን ኦሮሞ ኮሚኒቲ የረጅም እቅዱ ምን ይሆን የረጅም እቅዱ ኦሮሞ መርዳት አገር ቤትም የተቸገሩ ቀደም እንዳየው ፕሬዘንቴሽን ላይ የተቸገሩ ልጆችንም ካለ መርዳት ያ ነው ዋናው ዓላማችን ለኦሮሞ ህዝብ የምታስተላልፈው መልእክት ካለ አንድ እንዲሆኑ አንድ ወደ ህዝባቸው መርዳት እንዳለባቸው ያን ማስተላለፈው እግዚአብሔር ይስጥልኝ አመሰግናለሁ በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ ስሞትም አለበል መቃንኮ ስንታየው ወርቅነህ ጎሳን ጀደማ በኮሚኒቲው የሥራ ድርሻዎት akkuma miseensa community okan hawasa oromo tokkotti dhuunfaadhumaan hirmaachuu malee hawasa shanan gadaa oromoo keessatti gahee hojiin qabu bakka hojiin jiru hundumatti garuu nan hojjedha የኦሮሞ ሸነን ገዳ ኮሚኒቲ የዋናው ዓላማው ምንድነው ሸነን ገዳ ኦሮሞ ካዮንሳ inni guddaan saba oromoo walitti fiduudha oromoo amantiidhaan siyaasaan gosaan hin qoodamne oromoo tokko taate oromiyaa tokko taate dhugoomsuudhaaf kan hojjetudha shanan gadaa oromoo hundumaafu isa siyaasa hordofuufis amantii hordofuufis hundumaafu gaaddisa ta'ee abbaa ta'ee oromoo ija tokkoon ilaaluudhaan oromoo gamteessuudha kaayyoon shanan gadaa oromoo gabaabaatti kanuma fakkaata jechuudha የኦሮሞን ህዝብ ወይም ወገንን ለመርዳት የተቋቋማችሁ ነው መልካም በሂውስተን ቴክሳስ ውስጥ ሌላ የኦሮሞ ኮሚኒቲ አለ ሁለት የኦሮሞ ኮሚኒቲ በአንድ ስቴት ውስጥ መኖሩ የኦሮሞን ህዝብ መክፈል ሊሆን አይችልም kuni akka ilaalcha namoota ta'u rakkina ta'u mul'achuu hin danda'a garuu kun rakkina miti sabni keenya jaarraa dheeraadhaa fi hacuuccaa mootummaa addaatiin irra ga'uun ummanni keenya bakka addaatti qoqqoodameera walin beeku har'a Houstoniin keessatti community oromoo lama jiraachuun isaa waan nama dinqisiisu waan nama ajaa'ibsiisu miti wanti guddaan maayinni community lamaanuu Houstoniin keessa jiru tokko dura hin dhaabbatu hundi keenya iyyuu karaa dandeettii keenyaatiin karaa beekumsa keenyaatiin karaa qabeenya keenyaatiin waan saba keenyaaf ta'u hojjechuu irratti jirraan kun immoo rakkinni oromoo kan Houston keessa duwwaattuu hin taane walumaa gala bakka hunda kan jirudha kun immoo kan burqe walaalumaarraa kan ka'eedha malee beekumsa irratti hundaa'ee garagarummaan hin uumamedhe nama nuunani kanaaf gara fuulduraatti wanti irratti hojjechaa jirru keessaa tokko hawaasa garagara bahe kana walitti fiduudhaaf isa kaaniif iyyuu fakkeenya ta'uudhaaf kanarratti bal'inaan hojjechaa jirra kanaaf rakkinni karaa kanaatiin nutti mul'atu hin jiru wanti guddaan wal dura dhaabbachuu dhiisuudha kanuma በመጨረሻ ለኦሮሞ ህዝብ የሚያስተላልፉት መልእክት ካለ አንሰባ ኬኛፍ ዳምሴ ሀንደበርሱ በርባዱ ኦሮሞ ኑይ ኢታ አለጋቲን በረዴራ ደበርስኔራ አመስ ዲተማ ጅራ ዲታ ከና በረበራን ከኑት ዴረሱ ደንደይሞ ወልገሉ ደደቡ ኬኛ ወልደገው ደደቡ ኬኛ ረክነ ኬኛ ረት ቴኘ ወሊ መርየቹ ደደቡ ኬኛ ኩን ammanu keessa hin baanetti gonkumaa oromoon gara aangoo siyaasaa dhuunfachuutti deemuudhaaf baay'ee rakkisaadha abbaa dinagdees ta'uun rakkisaadha kanaaf garagarummaan hin jiraata garagarummaa jiru dhiphisaa taa'aa waliin mari'adhaa walii galteen dhabamullee garagarummaa jiru walii kabajnee fuula keenya gar tokko gara diina keenyatti naannefanne waliin dhagaa hadarbannu malee dhagaa walirratti darbachuu hadheesnu shanan gadaa oromoo kana kan inni dhaamsa dabarsu hawaasa oromootiif አመሰግናለሁ እግዚአብሔር ይስጥልኝ ወርሴ ፈነበልባልሲ ጫራ ከነ ኑ ከነተኒ ሰገንታ ከነ ፈካቱ ረት ኑ አርገምተኒ ገባሳ ከነ ዳምሰ ከነ ሰበከኛፍ ኑ ደበርሱ ከኛ ከሰኒፍ ባየ ገለቶማ ጉደዳ ዮስ ንብረዳበተን ኑስ እስም ብረዳበን ከናፍ ilaalchi siyaasaa amantii gosummaa nun qoodin kanarraa waaqayyos nu abaraaru galatooma
በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ። ስሞትና የሥራ ድርሻዎትን ይግለጹልኝ። ገለቶሚያቲስ አንስ ኑሪ ቱፋ ጀደማ ኢትጋፋቱማ ክያለ ሸናን ገዳ ኦሮሞ ኮሚኒቲ ኢትአናዳ ቫይስ ፕሬዚዳንት ዳ አከሲ መልካም የሸነን ገዳ ኦሮሞ ኮሚኒቲ በስንት ዓመተ ምህረት ተቋቋመ? ሸነን ገዳ ኦሮሞ ኮሚኒቲ ኒ መጋላ ከነ ከሰቲ መጋላ ሁስተን ይፍናኖ ከነ ከሰቲ ፈከኛ ፈራ ጉያ ከነ ተኮፋ ጉያ አቡራ ወኪን ጉያ ኮሚኒቲ ከነ ኩኒት አባኔ ከነ ከባጁ አባከነ ቱልጌኔ ወጋቶኮ ኦርጋ ቡኡራሜት እንጀደ ይቻላ ምንድነው ዓላማው የሸነን ገዳ? ካውን ዳባ ከና ወኪና ሞዮ ከኮሚኒቲ ከና ሄዱዳ ገሩ ከሳ ከሽቱ በርባዱ ኑመን ኦሮሞ ቢያ አላ ከና ከሰቲ ፈፈጫኔ ጨራ አገርተኒ ደለጋቲስ ተኤ በቀቲታኒስ ተኤ ወሙንዳኑ አከ ኡመተ ኦሮሞ ተኮቲ አከ ጅራቹ ትደንደኑ ኡመን ኦሮሞ حواس براو جنسته أكل إنفمه هنافني عادة إساتنيسي أفان إسانتين أكبونيك أبتي أكجراتو أما اللي حواسه تا يونايتد ستيتس كيس جران كان هندا وجين قول كنا مي غرا غرتي عادات نسته أفان نسته دلقات نسته هيراف سيراني والسماتين أكولين غرتي بلو تدندو كنا في كنا كفكاتني في دابني جالا መልካም እንግዲህ እንደገለጹት እርሶ የኦሮሞ ህዝብን ለመርዳት እንደተቋቋማችሁ ገልጻችኋል። ቀደም እንዳነሳሁት በሂውስተን ቴክሳስ ውስጥ ሌላ የኦሮሞ ኮሚኒቲ አለ። እናንተ ደግሞ ሌላ ከመጀመሪያው ኦሮሞ ኮሚኒቲ ከተመሰረተ በኋላ አንድ አመታችሁን አስቆጥራችኋል። የኦሮሞ ኮሚኒቲ ደካማ ከሆነ ውስጥ ሆናችሁ ማጠናከር አይቻልም ነበር? كوني وان أجايب سوميتي أكو مبلغ دوت بديتين جد أكو إلالشنا ما يتهلوندا فكنا في أما لفا أكم من صوتا سيو أما من صوتا كيسان تريتين جد كوميونيتي لما جرا بيوت برالله كوميونيتي هدو أكمل تجاني أورمو قفله دون تاني غوست برالله أكمل كوميونيتي هدو دو ما إلاف كنا كنا تنداو كدن ديله ونوزيني قونه في دتبيت أفيا موج إمنا أفيا شوتو هنتيني مقالام كنا مقالا قدرا بيتي أمريكا تنا كيساتي مقالا أفرافاتي أمني كيناس أكو مقالان كن قدنا أوتي بالتنانيتني وانجراني في ومتى كان قرتني بكتوكوتي قرتني جمتو كوتش أفت تجارات سوق فطوه هنتيني حاله مجروه هندا ومتى أورمو قرميش رافول فدور أف يعني كان بؤرا مالك كان قرتي إنيتو كانت على كانتو كان هنكتا كان تأفي كان جارمي متيجا እንደገለጹት ሂውስተን ትልቅ ስቴት ነው። ሁለት ኦሮሞ ኮሚኒቲ ግን የሚያስፈልግ አይመስለኝም። ምክንያቱም የኦሮሞ ህዝብ ያላችሁበት ቦታ አንድ ስቴት ውስጥ ነው ያላችሁት። ትልቅም ቢሆንም የኦሮሞ ህዝብ ደግሞ በጥቂት ህዝብ ውስጥ የሚኖሩ በርካታ ባይሆኑም ይሄን ያህል ቁጥራቸው አነስተኛ ናቸው። ስለዚህ አንድ ኦሮሞ ኮሚኒቲ አንድ ላይ ሆናችሁ የመስራቱ ሁኔታ ወደፊት እድሉ ሊኖር ይችላል? كوني وان سلبا وان قدس منيت اللالو اللي أمتي كوني مال سفكات هدوس أمو تتافي قرا جرا كوميونيتي كون لمان ولت مرجي تأتي نكا أمة في أكا قرتي سيرفي قرو تتافي قدا قراتين توري أمس قراتين جرا وفوتيس كاو قدا أمنا وان كولت ديبس نيتنيني تكو قرو رافي حالة قاري تدلقاتي نكا جرا موسي وباتشي سندن دائر قرا جمرات شوال كقدمو أورومو كوميونيتي قرا من أين تجنينات الله شو ودان دنت لممتات عبرو لمسرات يجمرات መንገድ አለ ያ ከነ ሄዱ ረቲ ሀማ ዳባ ኮሚኒቲ ከነ ዳምኔትን ቱር ከነ ከሰቲ ወጂን አከገርተኒ ዋን በርባክሳ ተው አከደለኑ ዋን ኦሮሞ ያልቻ ተው አከደለጉ ደንደኑ ዋ ኦሮሞ በርባክሳ ተው አገርቴ አከሙዱሱ ደንደኑ ጀኔትን ተርካፊ ዱራ ጎኔትን ዋምኔትን ቱር አመስ አሞ ገራገሩ ማከነ ከነ አገርቴ ጥቄስኒ ኡመተ ከነ ቀርቃስ አከጎኑ ጀኔትን ያምሰ ሄዱ ጎኔ ፍየራ ያምሰ ረትለ ሄዱን ሳኒዩ ዱፉለ ዳባተኒ ነሞን ሙራሳ አሞ አርጋማኔትን የፈኢዳ ፈሞዩ ካው ከነ ከነ ያላተኒ أمس مور أكف مكانات الدمنة تنين وان كانت كيسو رافمويو ولا تمرجو أقول في يرو قبابو كستيني أبديك أمنا إلتين لا كست شنن قدا يرجم أكدو مني هون كاون كنا كان يرو إيرا أما فكينيا في حاجة أما دامني ونان كن إتقابتي تنين إتفوفو كاون أمنو كنا بكان قول أفتوري ون قدان دالن نجرا نتفكاتي أمس ون قدان رافو
ummatuma asii kan oromoo qofa qarqaaru otoo hin ta'in ummatuma oromoo kan asii gartee waan isaan barbaachisu barsiisuu qofa otoo hin ta'in ummata keenya gara biyyaattis tarkaanfannee qarqaaruu waan dandeenyu hedduutu namaatiin jira hedduutu afuun eegataa jira kan irrattis agartee shanan gadaa oromoo waan akkanaa kan irratti dalaguudhaaf agartee qophii guddaa karoora guddaa baafnee jirra fakkeenyaaf har'a walgeettii keenya karaa irratti pilaanii keenya kan afuutti biyya keenya irratti dalaguudhaaf deemu keessatti kan akka ijoollee abbootiin isaanii irraa dhumaniitiin jedhanii gaagama hedduutiin kan akka abbootiin isaanii ammoo irraa du'aniitiin jedhanii haala gosa gosaatiin waraanaatiinis ta'ee beelaatiinis ta'eetiin jedhee ijoollee keessanii bakkatti qubachiifneetiin agartee qarqaarsa asirraa gooneetiin akka ijoolleen suniin jiraatanii godhu akka ijoolleen sun mana barumsaa itti fufan godhu ammas ammoo ijoollee agartanii abbootiin isaanii qabeenya hin qabne kan gara agartee kolleejiitis yookiin ammoo yuunivarsiitiitti ammoo darbaniitiin qarqaarsa dhabuudhaan agartee mana isaanii tafaniitiin jedhanii waan dandeenye maateeriyaalis ta'ee faayinaansiyaalis ta'ee waan akkanaa kanneen bira dhaabanne ijoollee kanneen qarqaaruu kaa'uu kenna ammallee uummanni oromoo dhibee gosa hedduutiin agartanii yeroo ammaa kana raafamaatiin jira uummata kanaafis waan ta'eetiin jedhe fakkeenyaaf akka karoora amma nu baafanne keessatti aanan nutrition guutuu qabu akka isaaniif isaaniif erguudhaaf agartee ijoollee akka isaaniin akka qaxaaramu godhuudha deebineetis ammoo uummanni oromoo biyya bakka tokko tokkotti lafa fagootti agartee transportation hin jirre waa agartee mootummaan qunnamtii isaan hin qabne keessatti bishaan qulqulluu dhabuudhaan rakkina baay'ee qabanii uummata kanneen illee bishaan akka boolloodhaa baasuudhaafis yookiin ammoo akka bishaan qulqulluu argatan karoora keenya kan amma fufutti baasuudhaaf deemu kana keessa qabna jechaadha. መልካም ሲገልጹ ሀገር ቤት ውስጥ ያሉትን የኦሮሞ ተወላጆች ለመርዳት እንቅስቃሴ እያደረጋችሁ እንዳለ ገልጻችኋል። ሀገር ቤት ትንቀሳቀሳላችሁ። በሂውስተን ቴክሳስ የሚኖሩት በርካታ የኦሮሞ ተወላጅ እንደሚታወቀው በተለያየ በፖለቲካ ከሀገር ተሰዶ የወጣ ነው። እንዴት አድርጋችሁ ነው ሰው አላችሁ እዛ የምትንቀሳቀሱበት? kun amma fi karoora amma mawgatu dhaabuudhaaf ufdiriisuudhaaf community biraatii wal barsiisuudhaaf mootummaa kanaanis wal barsiisuudhaaf caasaa kenna kan as keessatti dalandu babal'isuudhaaf dalaguudhaaf turre amma mooyyuu kan dalaguudhaaf pilaan gooneetiin jenne malee kan tanaan dura biyya keessatti gadhaabne waan hin jirreef akkuma nu barbaachisaa ta'eef waan nu barbaannu kan ammoo bakka san itti dalaguu kan dandeenye warroota barbaachisaa ta'aniif yookiin bakka itti barbaachisan ejensiis haa ta'u organizations gosa adda addaa haa ta'u waan akkasiisanii wal quunnamuudhaan waan amma jennee kanaaf ammoo karoora keenya kana isaa wajjin dalaguudhaaf kaa'uu qabna kanaan dura wanti dalanneetiin jiru hin jiru kaa'uu kan afakootii jechaadha kana gammasitti maatiin ture kun በመጨረሻ የሚያስተላልፉት መልእክት ካለ kan amma boodarratti dabarsuudhaaf barbaadu uummata oromoo kan miidiyaa kanaan agartanii dhaga'uu dandeettan hundaafuyyuu as Houstoniif yookiin Texas qofa otoo hin ta'in bakkuma jirtan qofatti garaagarummaa politikaatiin garaagarummaa amantiitiin garaagarummaa naannummaatiin addaan facaatanii diina keessaniif agartanii qaawwa hin kennina wal qabadhaa yoo wal qabanne malee agartanii yoo wal gagaarre malee yoo ijaaramne malee yoo waliin jiraanne malee yoo waliin tarkaanfanne malee bakka tokko ga'uudhaaf hin dandeenyu diinni keenya kun agartanii yeroo anutti jijjiiramuun isaa nu wal qabachuu dhabuudhaaf nu wal jaalala dhabuu keenya irratti hundaa'eetiin jidduu keenyatti ispeesii argamu hundatti fayyadamaatiin addaan nu facaaseetiin abbaan irratti qabeenya keenya saamaa waan jiruuf kana hunda dandamachiisuun yoo nu waliin jiraanne yoo nu wal qabneetiin jiraanne yoo nu waliin tarkaanfanne yoo waliin dalan yoo nu amantii irraa qabaanne kanaaf uummanni oromoo bakka jirtaniif ijaara akkanaa kan irratti akka hundooftan isiniifan dhaamsa kiyya dabarsaadha. Galatoo himatisse.
gadaan keenya marsaa jirtu keenya hedduunaati diinni keenya baatuun lafti keenya laaftuun lafti keenya ideeffanni ni diriiri caasaan keenya lubun qomoon keenya bilisummaan galma keenya kanuma hawwii keenya kanuma hawwii keenya kanuma hawwii lafti keenya laaftuun dalli keenya ideeffanni aangoo keenya idiri